ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ዋናው የኢትዮጵያ ችግር የችግሮች ሁሉ እናትና ባለቤት አባይ ነው የነበረው። ኢትዮጵያ የችግሮች ሁሉ ትልቁን ፈታች ማለት ትንንሾቹ ምንም ናቸው ማለት ነው። ቁጭት፣ ሐዘን፣ ሮሮ ብቻ አይደለም፣ ያን አስቀረም ብቻ አይደለም ማለት ከዚያ ውስጥ ብርሃን ነው ያወጣነው። ብርሃን ህይወት ነው፣ ነፍስ ነው። ከዚህ ግድብ ብርሃን ነው የወጣው። ከዚህ ግድብ ወርቅ ቀረ አፈር ቀረ ብቻ ሳይሆን ለብዙ ጨለማ ለወረሳቸው በደህንነት ላሉ ህዝቦች ብርሃን ፈነጠቀላቸው። ይሄ ነገር ለኛ ትልቅ ብስራት ነው፣ ለከባቢው ትልቅ ብስራት ነው፣ ለወንድሞቻችን ሁሉ ትልቅ ብስራት ነው። ዛሬ ተሳክቶ ስናየው ድል ስለሆነ ፍሬ ስለሆነ ሊያጓጓ ሊያስደስት ይችላል። ፕሮሰሱ ግን ፔንፉል ነው። የሚያምን የነበረው በዚያ ውስጥ አልፎ ያሳኩ ጀግኖች ኢትዮጵያውያን ነበሩ፣ የሞቱ አሉ። እንደምታውቀው እያንዳንዱን ዕቃ ከጅቡቲ ይዤ ማምጣት ለወራት የሚፈጅ ጊዜ ጥበቃ ያስፈልገዋል። በየቦታው ብዙ ትናንሽ ሐሳብ ያላቸው ሰዎች አገራዊ ጥቅምን አገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አድርገን ላብ ጠብ አድርገን የውሃን ጠብታ ለቁም ነገር ያዋልንበት